አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። የሀገሬ ልጆች ዛሬ ደግሞ እንግዲህ ቤት ነው ይዤላችሁ የቀረብኩት እና ትወዱታላችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ያው እንደምታዩት ነው ግቢው ይሄንን ይመስላል። መቼም እኔ ሁሌ ቪዲዮ ስቀርስ የታጠበ ልብስ አለ ውጭ ላይ አጋጣሚ ነው ማለት ነው። እና እንደምታዩት ነው ቤቱ 4 ክላስ ማለት ነው። የምታዩት እዚህ ጋር ፍሬንች ዶር ነው፣ አረንጓዴው በር ማለት ነው። እቺ ደግሞ አንደኛዋ ክላስ ነች። ኩሽና እዚህ ጋር ኮንቴነር አለ ማለት ነው። መንገድ ዳር ነው ይሄም። እቺ ኮንቴነር ሱቅ ነች ማለት ነው። እና 200 ካሬ ሜትር ላይ ያረፈ ምርጥ ቤት ይሄው መገረፍ የቀረው አዲስ ምርጊት ነው። ተጠቅጥቆ ነው የተቀመጠው። ሁሉም ነገር ያለቀለት ነው። የሚቀረው መገረፍና ቀለም ማለት ነው። ከፈለጋችሁ ውስጡን ጅብሰን ማድረግ አለማድረግ የእናንተ ፋንታ ነው። መሬቱ ልሾ ነው። ይሄው ሴፍቲ ታንከር አለው። ዘመናዊ ሽንት ቤት ማለት ነው። ይሄንን ይመስላል እላችኋለሁ። ለማንኛውም አዲስ ቤት ነው። ግቢው እንደምታዩት ደስ ይላል። የሆነ ሀረጉ ጥላው ምናምን ነገር እዩት፣ ላሳያችሁ። ደስ ሲል ቡና ለማፍሊያ ምናምን ወላሂ ጥላው ደስ ይላል። ራቅ ብዬ እስኪ ያሳያችኋለሁ። በደንብ ቀርጬ አልተመቸኝም እና ነው። በቃ ዘመናዊ ሽንት ቤት ያለው ማለት ነው። ሴፍቲ ታንከር ማለት ይሄ የሽንት ቤቱ በዘመናዊ መልክ የተሰራው ጉድጓዱ ማለት ነው እላችኋለሁ። ሀረጉን እዩት፣ ራቅ ብላችሁ ስታዩት ያምራል። እና ግቢው ያው ሙሉ በሙሉ በሚባል ደረጃ ይኸውልሽ ሆነው ግቢው እላችኋለሁ። ውድ ሀገሬ ልጆች እንግዲህ እንዳቅማችሁ መኖር። ይሄ ውስጡ ላይ ሰው አለ እየኖሩበት ነው። 4ቱም ክላስ ተይዟል ማለት ነው። እንግዲህ እናንተ እንዳቅማችሁ ታደርጉታላችሁ፣ ታስገርፉታላችሁ፣ ታስተካክሉታላችሁ። ያ የባለቤቱ አቅም ይወስነዋል። በዘመናዊ አሰራር ነው የተሰራችሁ ማለት ነው። ማሻላ ቁልጭ ያለች ቤት ነች። 200 ካሬ ሜትር ማለት ነው። አሁንም ይሄ ቤቱ ቦታው የት ነው? ከሚሴ ቃጩር ህጋዊ ቦታ፣ ህጋዊ ከሚሴ ቃጩር ህጋዊ ቦታ ማለት ነው። የወደድኩት ነገር ደግሞ ስራ ለመስሪያ የሚሆነው ነገር ወላሂ በቀደምም የለቀኩት ቤት ኮንቴነር አለው፣ ይሄም ኮንቴነር አለው ማለት ነው። ለመስሪያ አሪፍ ቦታ ነው እላችኋለሁ። እና እንግዲህ እዛው እያላችሁ ስትክልክል ታደርጓታላችሁ፣ ታሳምሯታላችሁ ማለት ነው። ተጠቅጥቆ ሊተውት ቀለም ውስጡም አልተቀባም፣ ውጩም እንደዚህ ነው። ልስን ነው። ከውስጥ ቀለም መቀባት ይቀረዋል። ኮርኒስ አልተደረገም። ያው ጣራውን እያሳየኋችሁ ነው ማለት ነው። ውድ ሀገሬ ልጆች እና ተወዱታላችሁ። ዋጋው 2.7 ድርድር አለው ተብሏል። ድርድር አለ 2.7 ሚሊዮን እና በብዛት ደግሞ እናንተ የምትፈልጉት ለምንድን ነው? እኔ አሁን ከቤቶች ሁላ መርጬ የሰራሁት ይሄንን ለምንድን ነው? ኮንቲነር ስላለው። ምክንያቱም መታችሁ ሱቅ የምንከፍትበት ቤት ፈልጊልን ስትሉ ስራ ሱቅ መክፈት እንፈልጋለን መንገድ ዳር ያለ ስለምትሉኝ ማለት ነው። ስለምትሉኝ ሁለቱም ቤት በጣም ወድጄ የሰራኋቸው ቪዲዮዎች የቀረጽኳቸው ቪዲዮዎች ማለት ነው። ይሄ ኩሽና ነው እዚህ ጋር የምታዩት። ምርጥ ኩሽና አለው። እቃ በደንብ ይይዛል ማለት ነው። ውጭ ላይ ይሄው ኮንቴነሩ አይቻት ሳሳያችሁ ወላሂ የወደድኩት ነገር ለእናንተ ምን እንስራ ብላችሁ አታስቡም። የለመደ ሱቅ ነው። የለመደ ቤቱን ብቻ ማስጨራረስ ነው የሚጠበቅባችሁ ማለት ነው። 2.7 ነው። ድርድር አለው። ይሄው አስፓልቱ ያው እዛ የምታዩት ነው ማለት ነው። የምታዩት ነው። ይሄው ባጃጅ ከአስፓልት እየመጣች ነው። እና ውድ ሀገሬ ልጆች ድምቅ ፏ ወላሂ ያለ ሰፈር ነው። እስኪ እዩት። አንድም ክፍት ቦታ አታገኙም ማለት ነው። ድምቅምቅ ያለ ሰፈር ነው። ትወዱታላችሁ። 2.7 ብያችኋለሁ። 200 ካሬ ሜትር ከሚሴ ቃጩር ሰፈር ማለት ነው። እንደዚህ አጥሩ ምኑም እስትክልክል ቁልጭ ያለ ቤት ነው። እንግዲህ ቁጥሬን አስቀምጥላችኋለሁኝ። ድርድር አለ ተብላችኋል። ለዛሬ ይዤላችሁ የቀረብኩት ይሄንን ይመስላል። ውድ የሀገሬ ልጆች እንግዲህ
ኸይሩን ሁላ ተመኘሁላችሁ። ሰላም አሌይኩም ወራህመቱላሂ ወበረካቱ።